የእመቤታችን ልደት ለነገረ ድህነት መሰረት የተጣለበት ልደት ነው። እንግዲህ እመቤታችን የቅድ ሰው እንደመሆኗ ልደቷም የቅድ ልደት ነው። የነገረ ድህነት ፍንጭ ነው። የነገረ ድህነት ምልክት ነው። የዘመኑ ፍጻሜ ምልክት ነው ልደቷ። ልደቷ ውድ ልደት ነው። ብርቅ ልደት ነው ለሰው ልጆች የደስታ ልደት ነው ልደቷ በጨለማው ዘመን የፈነጠቀ ጨረቃ ነው ልደቷ። አጠቃላይ በዓላትን ሁሉ ለማክበር የሚያበቃ ልደት ነው የሷ ልደት። እግዚአብሔር እሷ እንድትወለድ ሲያደርግ በዓላትን ሁሉ እንድናከብር፣ ለምሳሌ በዓለ ጽንሰትን፣ በዓለ ልደትን፣ በዓለ ጥምቀትን፣ በዓለ ትንሣኤን፣ በዓለ ዕርገትን፣ በአጠቃላይ ይህንን ሁሉ ለማክበር መጀመሪያ እመቤታችን መወለድ አለባት። የተመረጠ ልደት መኖር አለበት እና ልደቷ የቅድ ልደት ነው ማለት ነው። አንዳንዶች ከአቅም በላይ ያከበርናት እንዲያው የማይገባትን ክብር የሰጠናት ይመስላቸዋል እና ሲፈሩ ሲሸማቀቁ እናያቸዋለን። በተለይ ሲጀመር ኢየሱስ ክርስቶስ ወይም ደግሞ እግዚአብሔር ሥላሴ የሰጣትን ክብር እንኳን ልንሰጣት አላሰብነው። አንቲ ዘባመን ደመና ይላታል ሊቁ። አንቺ የሰኔና የግንቦት ደመና ያይደለሽ የሐምሌ የነሐሴ ደመና ነሽ። የሰኔ የግንቦት ደመና ከዞረ በኋላ ዝናብ ሳያዘን ይበተናል። የሐምሌ የነሐሴ ደመና ግን ዝናብ የቋጠረ ደመና ነው። ከዞረ በኋላ ሳያዘን አይመለስም፣ አይበተንም። እና አንቺም ብዙ ንጹሐን ሴቶች ተወልደዋል። ብዙ ቅዱሳን ሴቶች ተወልደዋል። ብዙ ደናግልም ቢሆኑ ተወልደዋል ነበሩ። ፈጻሚያነ ሕግ እነ ሳራን የመሳሰሉ እነ ኤልሳቤጥን የመሳሰሉ እነ ርብቃን የመሳሰሉ ትልልቅ ሴቶች ነበሩ በታሪክ ውስጥ ማለት ነው። ነገር ግን አንቺ ከነሱ ሁሉ ትበልጫለሽ። ዘባማን እውነተኛ ደመና ነሽ። ዝናብ የተባለ ጌታን የደረቀውን ዓለም ያረሰረሰ፣ የደረቀውን ሰው ታሪክ ያረሰረሰ፣ ያደሰ፣ ሰውን ያለመለመ፣ ወደ ገሃነም እሳት የወረደውን ሰው ያለመለመ፣ ወደ ለምለም መንግስተ ሰማይ የመለሰ፣ የሰው ልጅ ያዳነ ኢየሱስ ክርስቶስን የወለድሽ እውነተኛ ደመና ነሽ። ማየ ሕይወት ጌታን የወለድሽ ይሄ ማየ ሕይወት ነፍሳት ሁሉ ጠጥተውት የረኩ ማየ ሕይወት፣ ነፍሳት ሁሉ ጠጥተውት ደስ ያላቸው ማየ ሕይወት፣ እውነተኛ ደሙን የሰጠን ማየ ሕይወት ኢየሱስ ክርስቶስን የወለድሽልን እውነተኛ ደመና ነሽ ይላታል ሊቁ። እውነተኛ ደመና ነሽ። ብዙ ሴቶች ተወልደዋል፣ አንቺ ግን ከሁሉ ትበልጫለሽ ይላታል። አቲ ለእማ ወሪት ለእንተ ወለደታ። አየው ለእናቷ አንዲት ናት ይላታል። ብዙ ሴቶች አሉ፣ ግን እሷ አንዲት ናት፣ ምትክ የላትም፣ ልዩ ናት። እናቱ የተባለች እኮ ሔዋን ናት። ለእናቷ አንዲት ለወለደቻት የተመረጠች ናት፣ የተቀደሰች ናት። እንዴ በስላሴ እይታ ውስጥ የተጠበቀች ናት። በመንፈስ ቅዱስ የተጋረደች ናት። ወሪት ለእንተ ወለደታ። የሚገርም እኮ ነው ጠቢቡ የተናገረው እና ይህንን ስለዚህ የእመቤታችን ልደት ውድ ነው። እንኳን ደስ አለን። በእውነት እንኳን ደስ ያሰኛ ነው። የልደት ደስ ያሰኛል። ሁሉንም ነገር ለማክበር መጀመሪያ ልደቷን ማክበር ይቀድማል። ከዛ በኋላ የጌታን ጽንሰት በዓለ ብስራት እናከብራለን። ከዛ በኋላ ልደቱን እናከብራለን። ጥምቀቱን፣ ትንሣኤውን እያል ነፃነትን፣ ይሄ ዕለተ ዓርብን ፋሲካን እናከብራለን ማለት ነው።